ሰላም ውድ ተማሪዎች ወደ ብርሃን አካዳሚ እንኳን በደህና መጣችሁ። የመግቢያ ፈተና እንግዲህ እየቀረበ ነው። ብዙ ተማሪዎች ረጅም ሰዓት ቢያነቡም ጥሩ ውጤት ማምጣት ይከብዳቸዋል። ምክንያቱም ትክክለኛው የጥናት ዘዴ ስለማይጠቀሙ ማለት ነው። እንግዲህ በዚህ ቪዲዮ ውስጥ የመግቢያ ፈተናን በቀላሉ እንድታልፉ የሚረዱ 3 ሚስጥራዊ መንገዶችን አሳያችኋለሁ ማለት ነው ዛሬ። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ። ምክንያቱም የመጨረሻው ምክር ውጤታችሁን በጣም ሊያሻሽለው ይችላል ማለት ነው። ስለዚህ እነዚህን 3 ነገሮች እናያለን ማለት ነው። ስለዚህ እነዚህ 3 ሚስጥራዊ መንገዶች የጊዜ አጠቃቀም ወይም ፖሞዶሮ ለምንጠራው ይሆናል ማለት ነው። ሁለተኛው ዕለታዊ ፈተናዎች መስራት፣ ሶስተኛው ደግሞ የአእምሮ ዝግጅት ይሆናል ማለት ነው። ስለዚህ እያንዳንዳቸውን በደንብ እናያለን ማለት ነው። በተለይ ከምንም በላይ ደግሞ የመጨረሻው ሶስተኛው ሚስጥራዊ መንገድ ደግሞ አሪፍ ውጤት እንድታመጡ ያደርጋቸዋል ማለት ነው። ስለዚህ የመጀመሪያው ሚስጥራዊ መንገድ የጊዜ አጠቃቀም ወይም ደግሞ ፖሞዶሮ ይባላል ማለት ነው። ይህ ምንድነው? የጊዜ አጠቃቀም ማለት ነው። ፖሞዶሮ ማለት ታይም ማኔጅመንት ማለት ነው። ስለዚህ እንግዲህ አንድ ቁልፍ መንገድ የጊዜ አጠቃቀም ማለት ስለዚህ አሪፍ ውጤት እንድናመጣ ከሚያደርጉ 3 ሚስጥራዊ መንገዶች የመጀመሪያው የጊዜ አጠቃቀም ይሆናል ማለት ነው። ስለዚህ የጊዜ አጠቃቀም ማለት ፖሞዶሮ እንለዋለን። ይሄ ምንድነው? ታይም ማኔጅመንት ማለት ነው። ሰዓታችን እንዴት ነው ማኔጅ የምናደርገው የሚለውን ቃል ነው የሚያስረዳን። ስለዚህ ፖሞዶሮ የተባለው ዘዴ እንዲህ ይሰራል። ለምሳሌ 25 ደቂቃ ሙሉ ትኩረት አድርገህ አጥና። ስለዚህ መጀመሪያ የሆነ ጥናት የሆነ ቻፕተር ስታነቡ መጀመሪያ ለ25 ደቂቃ ምንድነው ሙሉ ትኩረት አድርጋችሁ ምንድነው ማንበብ አለባችሁ ማለት ነው። ከዛ ደግሞ 25 ደቂቃ ካነበባችሁ በኋላ 5 ደቂቃ ምንድነው እረፍት ያስፈልጋል ማለት ነው። 25 ደቂቃ በደንብ ማንበብ፣ ከዛ ደግሞ 5 ደቂቃ ምንድነው እረፍት መውሰድ ማለት ነው። ይህንን 4 ጊዜ ድገም። ይሄኛውን 4 ጊዜ ድገም። ለምሳሌ አሁን ለ2 ሰዓት፣ ለ3 ሰዓት፣ ለ4 ሰዓት የምታነቡ ከሆነ 25 ደቂቃውን በደንብ ታነባላችሁ። መሀል ላይ 5 ደቂቃ እረፍት አለ። ዘን 25 ደቂቃ ታነባላችሁ። ዘን 5 ደቂቃ ደግሞ እረፍት ትወስዳላችሁ ማለት ነው። ይሄኛውን ለ4 ጊዜ መደጋገም ማለት ነው። ስለዚህ እንደምትችሉት መጠን ለ25 ደቂቃ በደንብ ታነባላችሁ። ዘን ለ5 ደቂቃ እረፍት ያስፈልጋል ማለት ነው። ከዚያ ከ15 እስከ 30 ደቂቃ ረዘም ያለ እረፍት መውሰድ። ለ4 ጊዜ ከደጋገማችሁ በኋላ ወይም ብዙ ሰዓት ካነበባችሁ በኋላ ደግሞ ከ15 እስከ 30 ደቂቃ የሚሆን እረፍት ምንድነው ያስፈልጋል ማለት ነው። ስለዚህ ያለ እረፍት ረጅም ጥናት ኢፌክቲቭ ውጤት ላያመጣ ይችላል ማለት ነው። ስለዚህ የጊዜ አጠቃቀም ማለት የሆነ ሰዓት በደንብ ማንበብ አለብን፣ የሆነ ሰዓት ደግሞ እረፍት መውሰድ አለብን የሚለውን ያስረዳናል ማለት ነው። ሁለተኛው ደግሞ ያለፉ ፈተናዎችን መስራት። ይሄ ደግሞ አንዱ ሚስጥራዊ መንገድ ነው። ስለዚህ ለምሳሌ ዘንድሮ ስንት ነው? 2018 ነው። ስለዚህ ከዛሬ ያለፉትን 3 እስከ 5 ዓመታት ፈተናዎችን ሰብስቡ። ለምሳሌ አሁን 2018 ነው፣ 2003፣ 2004፣ 2005፣ 2006፣ 2007 and then እስከ 18 ከ13 እስከ 18 ለ5 ዓመት ከ3 እስከ 5 ዓመት ያሉ ፈተናዎች ምንድነው መሰብሰብ ያስፈልጋል ማለት ነው። እንደ እውነተኛ ፈተና በሰዓቱ ይስሩ። ስለዚህ የሰበሰባችሁትን ፈተና ምንድነው እንደ እውነተኛ ፈተና መስራት። ለምሳሌ አሁን ማትስ የ2017 ኤግዛም ፈተና ከሰበሰባችሁ በኋላ ልክ 2018 እንደሚሰጥ አድርጋችሁ በሰዓት መስራት ማለት ነው። ለምሳሌ 60 ደቂቃ ወይም 3 ሰዓት የሚሰጥ ከሆነ ልክ ያኛውን ያለፈውን ማንኛውንም ፈተና በተሰጠው ሰዓት ለመጨረስ መሞከር ማለት ነው። ምክንያቱም ምንድነው ከዓመት ዓመት ብቻ የሚለያይ እንጂ ያም ጥያቄ ይሄም ጥያቄ ነው። ምንድነው በሰዓት መስራት ያስፈልጋል ማለት ነው። ከዛ ደግሞ የተሳሳታችሁባቸውን ጥያቄዎች አስመልሳችሁ አጥኑ። ስለዚህ ያ ጥያቄ ስትሰሩ የከበዳችሁ ጥያቄ ካለ እንደገና ተመልሳችሁ ምንድነው ማንበብ ማለት ነው። ለምሳሌ ከካልኩለስ የመጣ የማቴማቲክስ ጥያቄ ቢከብዳችሁ ወይም ብትሳሳቱ ስለ ካልኩለስ ተመልሳችሁ በደንብ ማንበብ ያስፈልጋል ማለት ነው። ስለዚህ ያ ጥያቄ ሰራችሁ ማለት በ2018 የሚመጡ ጥያቄዎች ምንድነው ትሰራላችሁ ማለት ነው። ምንድነው ድጋሜ ማንበብ ማለት ነው። የሚከብዳችሁ ቻፕተር ካለ ወይም ጥያቄ ካለ ድጋሜ ክለሳ ያስፈልገዋል ማለት ነው። ሌላኛው ደግሞ ድክመታችሁ ያለበት ምዕራፍ ለይታችሁ ተለማመዱ። ይህም አንዱ ቤዚክ ፖይንት ነው። እንግዲህ የተለያዩ ተማሪዎች የተለያዩ ምዕራፎች ላይ ምንድነው ቻሌንጅ ይኖርባቸዋል። ለምሳሌ የሆነ ቻፕተር የሆነ ሰው ይቀለዋል፣ የሆነ ቻፕተር የሆነ ይከብደዋል፣ የሆነ ኮርስ የሆነ ተማሪ ይከብደዋል፣ የሆነ ኮርስ የሆነ ተማሪ
ይቀለዋል። አሪፍ ውጤት ለማምጣት ወይም ጥሩ ውጤት ለማምጣት እንዲሁም ለማለፍ ድክመታችሁ ያለበትን ምዕራፍ ለይታችሁ ተለማመዱ። ኤክሰርሳይዝ ያስፈልገዋል። ለምሳሌ 10ኛ ክፍል ላይ የአንድ የ12ኛ ክፍል ናቸው የሚፈተን ተማሪ 10ኛ ክፍል ያለ የሎጋሪዝም ኮርስ ምዕራፍ የሚከብደው ከሆነ ስለ ሎጋሪዝም ፋንክሽን ምንድነው ኤክሰርሳይዝ ማድረግ አለበት ማለት ነው። ወይም ደግሞ ስለ ካልኩለስ የሚከብደው ከሆነ ስለ ካልኩለስ በደንብ ነው ኤክሰርሳይዝ ማድረግ አለበት ማለት ነው። ሶሻል ተማሪዎች ምትሆን ትችላላችሁ። የሚከብዳችሁ ምዕራፍ ካለ የማይያዝ የማይሸመደድ ምዕራፍ ካለ ያኛው ምንድነው ኤክሰርሳይዝ በደንብ ማድረግ ያስፈልጋል ማለት ነው። ምክንያቱም ድክመት ካለባችሁ ፈተና ላይ አሪፍ ውጤት እንዳታመጡ ከሚያደርጓችሁ ነገሮች አንዱ ሊሆን ስለሚችል ማለት ነው። ኤክሰርሳይዝ ማድረግ ምንድነው ያስፈልጋል ማለት ነው። ኦኬ፣ ሶስተኛውና የመጨረሻው እጅግ ወሳኝ ፖይንት ደግሞ የአእምሮ ዝግጅት ነው። that is preparation of mind የሚባለው ማለት ነው። የአእምሮ ዝግጅት እንግዲህ አሪፍ ውጤት እንድናመጣ ከሚያደርጉ ነገሮች እንዲሁም ፈተናችን ልናልፍ ከሚያደርጉና እጅግ ወሳኝ ከሆኑት ከሶስቱ ሚስጥራዊ መንገዶች አንዱና ዋነኛው የአእምሮ ዝግጅት ነው። ስለዚህ ምንድነው በየቀኑ ከ7 እስከ 8 ሰዓት ያህል ምንድነው እንቅልፍ ያስፈልጋል ማለት ነው። አንድ ቀን 24 ሰዓት አለ። ከ7 እስከ 8 ሰዓት መተኛት ያስፈልጋል፣ እረፍት ያስፈልጋል ማለት ነው። ምክንያቱም አእምሮ እረፍት ካልወሰደ ቢዚ የሆነ ትጨናነቃላችሁ። ስለዚህ ፈተናው ላሰብ ትችላላችሁ ማለት ነው። ምንድነው የአእምሮ ዝግጅት እጅግ በጣም ወሳኝ ነው። ከነዚህ መካከል አንዱ ከ7 እስከ 8 ሰዓት የሚሆን ምንድነው በእንቅልፍ ማሳለፍ ይሆናል ማለት ነው። ሌላኛው ደግሞ ጤናማ ምግብ ተመገቡ ነው። ስለዚህ ጤናማ ምግብ ስትመገቡ አእምሯችሁ ምንድነው ይዳብራል ማለት ነው። አእምሯችሁ ይዳብራል ማለት ምንድነው የአእምሮ ዝግጅታችሁ ጥሩ ይሆናል ማለት ነው። ስለዚህ ጤናማ ምግብ ከሚያስፈልጉ ነገሮች አንዱና ዋነኛው ነው። ስለዚህ ጤናኛ ምግብ ስትወስዱ ነው በደንብ ታነቡት አእምሯችሁ ጊዜ የሚችለው ማለት ነው። የተመጣጠነ ምግብ ያስፈልጋል ማለት ነው። በፈተና ቀን እችላለሁ ብላችሁ ራሳችሁን አበረታቱ። በፈተና ቀን ኮንፊደንስ ላይ በነገራችን ላይ አሪፍ ውጤት ለማምጣትና ፈተናውን ለማለፍ ከሚያስፈልጉ ነገሮች ምንድነው ኮንፊደንስ ነው። እኔ እችላለሁ፣ ፈተናውን አልፋለሁ፣ አሪፍ ውጤት አመጣለሁ ብላችሁ ራሳችሁን ምንድነው ማሳመን ነው። ስለዚህ ይሄንኛው ነገር ምንድነው ማድረግ አለባችሁ ማለት ነው። ምክንያቱም በደንብ አንብባችሁ አጥንታችሁ አመት ሙሉ ማለት ነው እኔ ይሄን ፈተና አልሰራው፣ ይሄ ኮርስ ይከብደኛል፣ ይሄ ቻፕተር አልገባኝም፣ እዚህ ጋር ጥሩ ውጤት ላላመጣ እችላለሁ ብላችሁ ካሰባችሁ አታመጡ ማለት ነው። አእምሯችሁ ምንድነው እንዳሳየነው ነው የሚሆን ማለት ነው። ስለዚህ እችላለሁ ካላችሁ ትችላላችሁ። if you say I can, yes you can። በቃ እችላለሁ ካላችሁ ትችላላችሁ። አሪፍ ውጤት አመጣለሁ ካላችሁ ታመጣላችሁ። አልፋለሁ ካላችሁ ታልፋላችሁ። ምንድነው እችላለሁ ብሎ ማሰብ አንዱ ቁልፍ መንገድ ነው ማለት ነው። ሌላኛው ደግሞ ጥልቅ ትንፋሽ ውሰዱ። ይሄ ብሪዚንግ ይባላል። ይሄ ምንድነው አለመጨናነቅ ማለት ነው። በቃ መተንፈስ፣ ትንፋሽ መውሰድ፣ መረጋጋት ማለት ነው። ከሌሎች ጋር ራሳችሁን አታወዳጁ። ከሌሎች ጋር ራስን ማወዳደር አሪፍ ውጤት እንዳናመጣ ከሚያደርጉ ነገሮች ምንድነው አንዱ ነው። ምክንያቱም የሆነ ተማሪ የሆነ ነገር ይችላል፣ የሆነ ተማሪ ደግሞ የሆነ ነገር ይችላል። ራሳችሁን ከሆነ ሰው ጋር ስታወዳድሩ ያ ሰው ከእናንተ በሆነ ነገር ይበልጣችኋል። ስታወዳድሩት አልችልም የሚል ስሜት በውስጣችሁ ይመጣል። ይበልጠኛል ብላችሁ ስለምታስቡ እነሱ ናቸው እንጂ እሱ ነው እንጂ እሷ ናት እንጂ እኔ አላልፍም የሚል ስሜት በአእምሯችሁ ውስጥ ምንድነው ይፈጠራል ማለት ነው። ራስን ከሌላ ጋር ማወዳደር ጥሩ አይደለም ማለት ነው። ስለዚህ ራሳችሁን ከሌላ ጋር ምንድነው አታወዳድሩ ማለት ነው። ስለዚህ እምነት ካላችሁና በስርዓት ካነበባችሁ ጥሩ ውጤት ማምጣት ምንድነው ይቻላል ማለት ነው። ስለዚህ እምነት ነው ማመን አለባችሁ እንደምታልፉ አሪፍ ውጤት እንደምታመጡ። ስለዚህ ይሄን ነገር ካላደረጋችሁ ምንድነው ካደረጋችሁ አሪፍ ውጤት ማምጣት ትችላላችሁ ማለት ነው። ስለዚህ እነዚህ ሶስቱ ቁልፍ መንገዶች እናንተን በደንብ ሊያዘጋጁ የሚችሉ ናቸው ማለት ነው። የመጀመሪያው የሰዓት አጠቃቀም ወይም የጊዜ አጠቃቀም ማለት ነው። ሁለተኛው ደግሞ ያለፉ ፈተናዎችን መስራት፣ ሶስተኛው ደግሞ የአእምሮ ዝግጅት ናቸው ማለት ነው። ስለዚህ እነዚህ ሶስቱ ቁልፍ ሚስጥራዊ መንገዶች ናቸው እንግዲህ አሪፍ ውጤት ወይም የኢንትራንስ ኤግዛም እንድታልፉ የሚያደርጉ ነገሮች ናቸው ማለት ነው። ስለዚህ ይሄ ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ስለዚህ ቪዲዮውን ላይክ፣ ሰብስክራይብ በማድረግ
ቤተሰብ እንድትሆኑ ጋብዛለሁ። የቻናል የተለያዩ ጥያቄዎች ይዟል። የማትስ ጥያቄ አለ፣ የፊዚክስ ጥያቄ አለ፣ የኬሚስትሪ እንዲሁም የእንግሊዝኛ የኢንትራንስ ፈተና ጥያቄዎች አሉ ማለት ነው። ስለዚህ ጥያቄዎችም ገብታችሁ በማየት ለኢንትራንስ ኤግዛም ስለሚያዘጋጃችሁ ጥያቄዎች እንድትሰሩ ያለው መልካም እድል